በህይወታችን ውስጥ ለሚፈጠረው እያንዳንዱ ነገር ሰዎችን ተጠያቂ የምናደርግ ሰዎች ትኩረታችንን አጠናል። ወላጆቻችንን፣ መምህራኖቻችንን፣ አሰሪዎቻችንን፣ ጓደኞቻችንን በእኛ ህይወት ተጠያቂ ለማድረግ ምን ያህል ርቀት እየሄድን ነው? ፈረንሳዩ ፈላስፋና ደራሲ ዣን ፖል ሳርት ይህንን በአንድ ሰብስቦ ባድ ፌዝ ክፉ እምነት ይለዋል። አብዛኞቻችን ኢመደበኛና መደበኛ በሆኑ ህጎች ነፃነታችንን አጠናል። ነፃነታችንን ማጣታችን ደግሞ ሰዎች ላይ እጣታችንን እንድንቀስር አድርጎናል። ፎር ኤግዛምፕል ኢመደበኛ ህጎች፣ አንድ ቦይፍሬንድ እና ሪሌሽንሽፕ ውስጥ ያሉ ወጣቶች ቢኖሩ ጓደኞቿን ታማክራለች ወይ ጓደኞቿን ታወራለች ወይ ስታወራ ሲያዩት ወዲያውኑ ሪፕሌስ ስታደርግለት ያያሉ ለቦይፍሬንዷ ማለት ነው። ከዛ እንደዚህ ቶሎ ሪፕሌይ የምታደርግለት ከሆነ ይንቅሻል ይሏታል። ለምሳሌ 8 ሰዓት ልኮ 8 ሰዓት ከ1 ደቂቃ ሲል መልሳለት ከሆነ አሃ እውነታቸውን ነው፣ ቶሎ መመልስለት ከሆነ ይንቀኛል፣ ስለዚህ ምን ላድርግ ዘግይቼ ልመልስለት ወደሚል ሀሳብ ውስጥ ትመጣለች። ከዛ በፊት በ1 ደቂቃ ስትመልስለት የነበረችው በ30 ደቂቃ ትመልስለታለች። ከዛ በ1 ሰዓት፣ ከዛ በቀን እያለ ሄድና ጭቅጭቅ ውስጥ ኮንፍሊክት ውስጥ ይገቡና ሪሌሽንሺፓቸው ብሬክአፕ ላይ ይደርሳል። ከዛም ያቺ ልጅ ምን ትላለች? ለዚህ ሁሉ ነገር ተጠያቂዎች ጓደኞቼ ናቸው ትላለች ማለት ነው። ጓደኞቼ ናቸው ይሄ ነገር በእነሱ ምክንያት ነው የሆነብኝ፣ በእነሱ ምክንያት ነው የተከሰተብኝ ብላ ታስባለች። ወደ ጓደኞቿ እጣቷን ትጠቁማለች። ለምን? የተሰጣትን ነፃነት በአግባቡ ስላልተጠቀመች፣ ያ ኢመደበኛ ህግ ስለገዛት፣ ነፃነቷን በደንብ ኤክሰርሳይዝ ማድረግ ስላልቻለች ወደ ማን ጠቆመች? እጆቿን ወደ ጓደኞቿ ጠቆመች። እውነት መደበኛና ኢመደበኛ ህጎችን መጠበቃችን አስፈላጊነታቸውና አላስፈላጊነታቸው እንደ ህጉ ይወሰናል። ለምሳሌ የትራፊክ መብራትን ወይም ደግሞ የትራፊክ ሩልን ኦቤ ማድረግ መደበኛ ህግ ነው። ያ መደበኛ ህግ ደግሞ መላው የዓለምን ህዝብ የሚጠቅምና በዓለም ደረጃ ስምምነት ያለበት ህግ ነው። እንደነዚህ አይነት ህጎችን መጠበቃችን ትርፍ እንድናተርፍ ያደርገናል። ነገር ግን ጎጂ የሆኑ ነፃነታችንን በአግባቡ ኤክሰርሳይዝ እንድናደርግ የማያደርጉንን ህጎች መጠበቃችን ወደ ኮንፍሊክት ውስጥ ወይም ደግሞ ወደ አላስፈላጊ ነገር ውስጥ ይከተንና እንደዚህ የሆንኩት በእነሱ ምክንያት ነው ብለን እጣታችንን ወደ ሰው በመጠቆም ራሳችንን እናታልላለን ማለት ነው። ያ ተገቢነት የለውም። ከምንም በላይ ራሳችንን ወይም ደግሞ የራሳችንን ነፃነት በአግባቡ መጠቀም ይጠበቅብናል። የራሳችንን ነፃነት በአግባቡ ኤክሰርሳይዝ ማድረግ ይጠበቅብናል። የራሳችንን ነፃነት በአግባቡ ኤክሰርሳይዝ የማናደርግ ከሆነ ግን ራሳችንን ከማታለል አናልፍም። ሁልጊዜም ራሳችንን ስናታልና ሰዎችን ስንወቅስ እንኖራለን ማለት ነው። ከእንደዚህ አይነት እሳቤ ከእንደዚህ አይነት አስተሳሰብ ማውጣት ይጠበቅብናል። ራሳችንን መመልከት ይጠበቅብናል። ራሱን የማይመለከት ሰው ሁልጊዜ ጣቱን ሰዎች ላይ እየጠቆመ የሚቀጥል ሰው ምን አይነት ችግር ውስጥ ይገባል? ኮንፍሊክት ውስጥ ይገባል። ከራሱ ጋር ይጣላል፣ ከቤተሰቦቹ ጋር ይጣላል፣ ጓደኞቹ ጋር ይጣላል። ሁልጊዜ አማራሪ ነው የሚሆነው። ከማማረር አይወጣም። የራሱን የህይወቱን ቀዳዳ በሰዎች ለመመካኘት ይሄዳል። ከእንደዚህ አይነት ህይወት ለመውጣት መስራት ይጠበቅብናል። ራሳችን ላይ መስራት ይጠበቅብናል። ጣታችንን ሰዎች ላይ መጠቆም ማቆም አለብን ማለት ነው። ራሳችንን ሰዎች ላይ የምንጠቁም ሰዎች ያንን ነገር መተው ወይም ማቆም ይጠበቅብናል። በዛሬ ቪዲዮአችን ዣን ፖል ሳርት በጣም ትልቅ ደራሲ ነው። የእሱን ስራ የእሱን ሀሳብ ባድ ፌዝ የሚለውን እንደ ማጣቀሻ ተጠቅሜያለሁ። ይህንን ዩቲዩብ ቻናል ሰብስክራይብ አድርጉ። ይህን ቪዲዮ ከወደዳችሁት ላይክ አድርጉ። ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉ። ምክንያቱም የእናንተ ኮሜንት ለእኛ እጅግ በጣም አስፈላጊ ስለሆነ። ለሌሎች ይጠቅማል ብላችሁ የምታስቡ ከሆነ ሼር አድርጉላቸው። ምስጋናው አስራት ነበርኩኝ። አመሰግናለሁ።